ሰው 360 ቀን ስለ ሰይጣን ያወራል። ሞት ይሻላል በእውነት ማለት ነው። 24 ሰዓት ለቤተ ክርስቲያን እንቅፋት የሆኑ ሰዎች ትውልዱን ሰይጣን አስሮታል የሚሉ ሰዎች ናቸው። ግሸን ሂጄ አንድ ሰውዬ ሰይጣን ምናምን ሲል ሰው ሁሉ ይለፈልፋል። ነግሬያቸዋለሁ ከአሁን በፊት ሚካኤል አካባቢ ነው እና ዝም ብሎ ራሱን እየደበደበ ይገርፋል። እና እኔ እንዲህ የሚያደርገውን እየሰድ ሰው ሁሉ ይጮሃል። በዚህም ያለው ይጮሃል፣ በዚህም ያለው ይጮሃል። አንዳንድ ሰው እኮ ሰው ሲጮህ አብሮ ይጮሃል። እንደው እኮ እንደው በዚህም ያለው መጮህ፣ በዚህም ያለው መጮህ እና ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል። ሰውዬ የእግዚአብሔር መንፈስ ካደረበት ቃለ እግዚአብሔር እስኪ ልናገርና እዚህ ወዲያ የሚሆን ያለም ብዬ ይሰብካል። እኔ ፎጣ ይሄ ባለ 4 መርገጫው አለ አይደል ወፍራሙ ገዳም የሚሰራው እሱን ጉለብሽ ጎተት እያልኩ ነው። ካባም አላደረኩም አለ እና ይጮሃል። የመተት መንፈስ፣ የቁርጥማት መንፈስ፣ የሰላቢ መንፈስ፣ የእንቅልፍ መንፈስ ሲለው ያፍቀዋል ሰው ሁሉ ማለት ነው። ጋሻ ጃግሬው ደግሞ በጧፍ ላጥ ይሰጠዋል። ሲለጠው ዋይ ይለ ሲያመው ነው የሚጮህ። ሲያመው ዋይ ይላል ማለት ያው ምንድነው ተናግ ድሮ ሞይባ ገኝ የሚባል ህመም አለ እና ራስ የሚበጣ ማለት ነው። እና የሚበጣውን እንዳይመጡ ታውቃላችሁ፣ እጅ ይበጣል፣ ይሄ ይበጣል። ይሄን በዋገምት መከራችን ነው የሚያውሉ እና እንዳይበጣ አንዳንዱ ልጅ ጎረቤት ምን ማለት ሰይጣን ዞኛ ማለት ጀመረ ማለት ማን ያዘ እንትና የት ነው ያገኘች በቀደም ከብት ጠብቅ አክስቱን ማለት ነው። ከዚያ ይለቀቃል በበርበሬ እንዳያጥሩን እንዳያደሙን ማለት ነው። አሁን ሰው ሁሉ ሲያመው ለቅቄያለሁ ምናምን አንደኛ ቤተሰብ ሁሉ እንዳይፈርድበት ማለት ነው። አሁን እዚህ የዩኒቨርሲቲ ተማሪ ራሱ ውሸቱን ማለት ነው። ወይ ሴት ይወዳል ወይ እሷም ወንድ ወዳለች። ከዚያ ማጥናት አልቻለችም፣ ልቧን አውዟል ወይም ልቡን አውዟል። ኋላ ቤተሰብ እያስተማረን ውጤት ሊበላሽ ነው። እንዳይመቷት እንዳይገርፏም ትላለች። ድግምት ነኝ የት ነው ያልሻት? እንትን እዚህ ነው ሌሊት ነው ልጸልይ ከርተም እያለች ስትደመቅ አብሬ ያስኳት። እንዴት ነው የምታረጋት? ልትጽፍ ስትል እጇን ላብላብ አስብላታለሁ። መጽሐፍ ስትገልጥ እንቅልፍ አመጣበታለሁ። ከዚያ በኋላ ምንድነው ሰይጣን ልጅ ሰይጣን ነው እንጂ ትጉ ነበረች ይባላል። ትጉ ነው ልጅ ታው የነቀልዳ አያዋጣም። እውነቴን ነው የምነግራችሁ ማለት ነው። ሰው እንደው ምን አለ እንደው ራሳችን ባናታለን ማለት ነው። ራሳችን ባናታለን እኔ ተጠያቂ አይደለሁም ማለት ነው። አሁን ሰው እዚያም ወንድ ስትል ትኖርና እድሜዋን ገፍታ ባል ያጣችው ገርግር ነው። እዚያችም ሴት ይልና እድሜውን አርጅቶ ሚስት ሲያጣ ገርግር ነው። ምንም እንደዚህ አይደለም። እስቲ ራሴ በሉ ሁላችሁ በሉ ድገሙ። የሚያሳ ሰውዬ ስብከት ይጀምራልና እና ካህናት ናቸው ያጠፏት ቤተክርስቲያን መነኮሳቱን ነው ያጠፋቸው። እነዚህን አጠፋቸው። ይሄ መነኮስ አሁን አንዱ ነው ይለኛል እና ይሄ አንዱ ነው እያለ አይ ጥሩ እንግዲህ የዝም እየስል ስብከት ይሰብካል። ለምሳሌ አሁን ይሄ ምንም አያውቅም። እግዚአብሔር ይመስገን አዲስ ጨርሻለሁ። የዛን ጊዜ ምንም አያውቅም። ይሄ ደንቆር ነው። በቃ ፎጣ እየጎተቱ እነዚህ እንቀድሳለን እያሉ ይላል። እሺ ኋላ እና አሁን ሲል ልጠይቀው እናንተ ፊት ቅዱስ ገብርኤል ያበሰራት ቅዱስ ገብርኤል ያረጋጋት ታላቅ ሴት የተከበረች ሴት ማን ናት? አጋር አልኩት። እሱ ማርያም እንድለው ነው የፈለገ ማለት ነው። ይችን ደግሞ ትርጓሜ ካልተማረ ቢሞት አያውቃትም። ዘፍጥረትን ካልተማረ ገብርኤል መሆኑን አያውቀውም። ስለዚህ እሷንም ይላታል አዎ ብሎ ከዛ በኋላ መንፈስ አልፈቀደም፣ እግዚአብሔር አልፈቀደም እዚህ ቦታ እንሂድ ብሎ ተነስቶ ወደ እውነቴን ነው ነግራችሁ ማለት ነው። ይሄ ህዝብ ለካ መቀለጃ ሆኗል። ኋላ እንደዚያ ብሎ ሲሄድ በጣም ብዙ ሰዎች መጠራጠር ጀመሩና እኔን ክብብ ማድረግ ጀመሩ። ወረን የለኝም ቤተክርስቲያን እንሂድና እዚያው ትማራላችሁ ብዬ ቤተክርስቲያን ሰርክ ነበረው። ሌላ አባት እያስተማሩ ነበር። ሰውም እዚያ ገብቶ ግማሹ ያስተዋለው ሰው ገብቶ ወደ ቤተክርስቲያን ተማረ። የሚያጨበጭበው ደግሞ ሄደ። እና ይሄን ሁሉ የማንም መነገጃ ይፈልግ። ይሄ 10 ብር ነው፣ የተባረከ ነው። 50 ብር ነው ስጣቸው ይላል፣ ይሸጣል። መቁጠሪያ የሚያዞር አለ፣ በጧፍ የሚገርፍ አለ፣ የሚሸጥ አለ። ማታ ምን እንደሚለብሱ አናውቅ። የክርስቶስን ግርፋት አስቦ ያልተመለሰ ሰው አቶ ገሌ ትከሻቸውን ደብድበው ንስሐ ሊገባ ቀልድ አይደለም፣ ቀልድ ነው። ይችን ካሰርክ ሰይጣን ይርቅልሃል። በፍጹም አይርቅም።
እውነቴን ነው የምነግራችሁ። 24 ሰዓት ለቤተ ክርስቲያን እንቅፋት የሆኑ ሰዎች ትውልዱን ሰይጣን አስሮታል የሚሉ ሰዎች ናቸው። ቤተ ክርስቲያኑ ቁጭ ብለው እየቸረቸሩ ከሰይጣኑ ለመውጣት ምን ማድረግ አለብን? ከነሱ ሱቅ ሄደን ቅባ ቅዱስ ገዝተን መቀባት አለብን። ያንን እንድናደርግ ወይም እነሱ የሚሸጡትን መቁጠሪያ ማሰር አለብን። ኧረ መሳፈሪያ ያጡትማ ሰዎች የነሱ መቁጠሪያ ያላገኙት ገደል ይግቡ። እግዚአብሔርስ እንዲሁ የነሱን ያህል ጨካኝ ነው እንዴ? ወይስ ደግሞ በኢንተርኔት የነሱን ስብከት ያልሰሙ ሰዎች መቁጠሪያውንና ቅባ ቅዱስን ካላገኙ ሰይጣን ይስፈርባቸው? እንዴት ያለ ዕዳ ውስጥ እንዳለን በእውነቱ ማለት ነው። ይሄንን ደግሞ ስንናገር ምን ይባላል? ቀንታችሁ ይባላል ደግሞ ማለት ነው። ሰይጣንስ የሰራ አሁን ነው። የሰይጣን አንዱ ተንኮሉ ሰይጣን አለብኝ ማለት ነው። በተአምር የሚደሰው ሰው ጀማሪ ነው ገና። ያው ዛሬ ቅዱሳንን የሚሉት አንዳንዶቹ አስሟቸው ሰይጣኑ አቃጠልከኝ ሲላቸው ገና አቃጥላለሁ እኔ የሥላሴ ባሪያ ይላሉ። ጀማሪ ናቸው እነዚህ፣ አይፈረድም ማለት ነው። አንድ አባት ምን አሉ ብሎ አንድ ጊዜ የሆነ ጊዜ እንዲህ ብዬ ጠየቅኳቸው። እንዲሁ ሰብኬ ሰው ደስ ብሎ ሲሰማኝ ደስ እያለኝ አልኳቸው። ጥሩ ነው ልጅ ስለሆንክ እኮ ነው አለ። ምክንያቱም ልጅ አጥፍቶ ሁሉ ደስ ይለዋል አይደል? ስለዚህ አሸረው ነው የጣሉ በእውነቱ ማለት ነው። ልጅ ስለሆንክ፣ ምክንያቱም ልጅ ደግሞ አጥፍቶ ሁሉ ጎሽ ስንለው ይስቃል። ስኳሩን ክንብል አድርጎ ጎሽ የኔ ልጅ ስንለው ደስ ይለዋል። አጥፍቶ ነው ግን እና ስላልበሰልክ ነው ብለው አናቴን ብለው ጥለውኛል። ስለዚህ አሁን ምንድን ነው በቀላል ነገር መደሰት አለመብሰል ነው ማለት ነው። የኤፍራጥስ ወንዝ ደርቆ አሁን ሲባል በኢትዮጵያ ሲጨነቅ ነበር። በየቴሌቪዥኑ የኤፍራጥስ ወንዝ ደርቆ የኤፍራጥስ ወንዝ ደርቆ፣ ከዛ ደግሞ አጋንንቱ ሲጮሁ ተሰምተው ረተው አጋንንቱ በካሜራ ተቀርጸው ማለት ነው። ሰይጣን ራሱ በካሜራ ከተቀረጸ አብዷል ማለት ነው። ሰይጣን በካሜራ ይገኛል እንዴ? እንዲሁ እኮ አይደረስ ነው እናንተ። ሰው እኮ ብሎ የጠገበው እኮ አይደረስ ነው። ሰይጣንን በካሜራ ሰምተው ቀረጹት። የእንትና ምን እንትን ሲብርሶ አሜሪካ እንደዚህ እያደረገች ነው። ስለዚህ አሜሪካ እንዲማረክ ከጀመረች ደርሷል ማለት ባታረግስ እድሜህ ምጽአትህ ነው። ኤፍራጥስ ደረቀ፣ ግዮን ደረቀ፣ እንትና ደረቀ የለም። እንደገና ሰይጣን አሁን መመለክ ጀምሯል። በአውሮፓ በአሜሪካ እየተመለከ ነው። አዎ እየተመለከ ነው። ድሮስ አልተመለከም? ሰይጣን ተኮር ክርስትና የለም። ምን ተኮር ክርስትና ነው ያለ? ክርስቶስ ተኮር ክርስትና ነው። ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ሰይጣን እንዲያለ ነው፣ በእንትን እየመጣ ነው ይለዋል። በቃ አሁን ሻንጣው ራሱ 666 እየተጻፈበት ነው። ጃኬታችን ውስጥ 666 እየጻፉ ነው። ከጻፈብን ቆይቶ ድሮ አይደል ይጻፈብን። ሻንጣው 666 ሆኖ መጻፉ አይደለም ቁም ነገሩ። መኪናው ላይ 666 መጻፉ አይደለም ቁም ነገሩ። ሞባይሉ ላይ 666 መጻፉ አይደለም ቁም ነገሩ። አውሮፕላኑ ላይ አሁን አይቻለሁ። አንድ አውሮፕላን በሌሊት እየመጣው ከስዊድን ወደ ኢትዮጵያ እየመጣው ነው። ሌሊት ነው በረራው። ከአውሮፓ እየተመጣ ሌሊት ላይ ክንፉ ላይ መብራት አለው። ቦግ ሲል የዘንዶ ምስል አለው። እኔ በመስኮቱ በኩል ነኝ። 666 የሚል ጽሑፍም አለው። ልቤም ጭርቅ አላለም። እኔ የሚያሳዝነኝ እኔ ያለመመለሴ ብቻ ነው። አውሮፕላኑ 666 የሚል ስለተጻፈበት ሳይሆን በእኔ ልብ የክርስቶስ ቅል አለማደሩና አለመስራቴ ብቻ ነው የሚያሳዝነኝ። እንትን ተጻፈበት እሱ አይደለም የሚያሳዝነው። እኛ መቼ ነው የምንመለሰው? ከተመለስኩ እኔ ክርስቶስ ዛሬ ይምጣ። ካልተመለስኩ ሺህ ዓመት ቢጨምርም አይረባኝም። እኔ አነገር ልንገራችሁ፣ ሰይጣን በጣም መንግስቱ መስፋቱ ሳይሆን የሚያሳዝነኝ የእግዚአብሔር መንግስት በእኛ ልብ አለመኖሩ ነው። ተቃርኖ እኮ ነው ይውላችሁ። ሰይጣንን የመስበክ ክርስትና የለም፣ ክርስቶስን የመስበክ ክርስትና ነው። እየተረዳችሁኝ ነው አላችሁ የላችሁም? አሁን ሰው ሁሉ ስለ ሰይጣን ነው የሚያወራው። ሰው ሁሉ በይንደሰሙ ጠቋር የሚባል ሰይጣን አለ። እንትን የሚያደርግ ነው። ቅልፍ ሲመጣ እንትን የሚያደርግ ነው። ወዲህን የሚያገኙት እናንተ ሰይጣን ይደውልላቸዋል እንዴ? ሙት ምሬን ነው። መጽሐፍ እኮ የለም እንትና የሚባል ሰይጣን አለ፣ እንትና የሚባል ሰይጣን አለ እያል ቀኑ ሙሉ ስለ ሰይጣን የሚሰብኩ ሰዎች አሉ። በከተማ ተቀምጠው ሰው ደግሞ ጅል አይደለ ደግሞ አይምሮን እያመጣ ትደውልለታለች። የዋህ አይደለች። በዚህ ከሳውዲ አረቢያ ነው የምደውልልህ። እሺ በህልሜ ስተኛ እሺ በቃ ያቃዠኛል። እናሳ ብር አይበረክትልኝም። አጥብቀሽ አትይም እንጂ እንዲያውም የሚሉ ጅልነት ነው። አጥብቆ መስራት፣ ተቆጣጥሮ ገንዘብን መያዝ
አሁን ስማት መድገም አስራት ማውጣት ነው። በእንትን እንደዚህ ያለ ጅልነት እንዲሁ ምን ይባላል? ኋላ ምን ይላታል? ጠቋር የሚባል ነው ያዘሽ። ያንቺ ያዘሽ የወሎ አካባቢ ነው፣ ያንቺ ደግሞ ወደ እንትን አሶሳ አካባቢ ያለው ነው ያዘሽ ይላል። አጋንንትም ደግሞ እንደ ሰው ክልል ተበጅቶለታል። እንደው እኮ ግር ብሎ እኮ ቢያደርግ ይሄ ነው ያዘሽ። በቃ አንተ ደግሞ እንደዚህ ያለ ይዋይት አይደለች። በቃ ሳልጸልይ ቀርቼ ማለቷን ትጠልና እንትን ብሎ አቃሽቶኝ ምናምን እንትን ድመት ይመስለኛል በህልሜ ጥቁር ያለ ድመት ይመስለኛል። ኋላ ወደ ነጭ በግ ይመስለኛል። ኋላ ያ ነጭ በግ እየጎተትኩት እየጎተትኩት ሳለ ድንገት ማሰሪያው ተበጠሰ። እጮኛ ነበረሽ? አዎ። እሱን አሳዝነሽ ነው ይላል። እንዴት እንደምን ያለ ጅልነት እኮ ነው በእውነቱ ማለት የተያዘ። አየሽ ዘሽው ነበረ እጮኛሽ አመለጠሽ ማለት ነው በቃ ይላታል ማለት። ይሄንን ደግሞ ገርግር የሚባል ከእናትሽ የወረደ ሰይጣን አለ ይላል። ምን ይሻለኛል እኔ የቅባ ቅዱስ ቀባሻለሁ ይላታል። ሁልጊዜ የሰው ባሪያ እንዲሆኑ ያደርጓቸዋል። ክርስቶስን እንዳያገኙት መጋረጃ የሆኑት እነዚህ ናቸው። ክርስቶስን ልቅ አይሰብካትም ወይ? አጋንንቱን እስር የሚያደርጋቸውን የ38 ዓመት ደዌ አልጋ አሸክሞ እንዲሮጥ የሚያደርገውን ኃያል ወልደ እግዚአብሔርን የ12 ዓመት የሚፈስ ደም በጨርቁ ጫፍ ቀጥ ያደረገውን ነፋሳትና ሞገድ የሚታዘዙትን እሱን አይሰብካትም? ልክ ደሙን ያፈሰሰላትን ስጋውን የቆረስላትን እሱን አያስተምራትም? ክርስቶስ አለልሽ ወደ እሱ ተመለሽ አይባልም? ሰው 360 ቀን ስለ ሰይጣን ያወራል። ሞት ይሻላል በእውነት ማለት ነው። አሁን ራሱ የመነኩሴ ሁሉ እኮ እንደዚህ ያደርጋል። ሰው መስሏቸው እውነት መነኩሴ ሁሉ አሁን በቃ ይሄ እንትን ነው በቃ ለህልመ ሌሊት እቺን ደግመ 3 ጊዜ ደግመ ወደ ምዕራብ ዙረ በእንትን ቅጠል ልጉሰ ይላል። በቃ ወደ ህልመ ሌሊት አይነካም ተው እንጂ እንዲህ ተብሎ ጽድቁ ኋላ ሌሊት በጣዖት ከህልመ ሌሊት ተጠንቅቀ ኋላ ደግሞ ሌሊት ልጸልይ ማለት ነው። እንደዚህ ያለ ክርስትና የለም። አሜሪካ ውስጥ የሰይጣን መቅደስ ተቋቁሟል። አዎ በጌታም ጊዜ ነበረ፣ በሐዋርያት ጊዜም ነበረ። አውሮፓ አጋንንት እየተመለኩ ነው። አዎ ሱቅ ስትሄዱ ዴቪል ሾፕ የሚል ዲያብሎስ ሱቅ ማለት ነው በእንግሊዝኛ። የዲያብሎስ ሱቅ የሚባል ሱቅ አለ። አርሴማ ሱቅ የሌለኛ ሀገር ሰው ያ አይደለም የሚደንቀኝ ማለት ነው። ከዛ ስትሄዱ ሱቁ ሁሉ የሚሸጠው የዲያብሎስ ቀበቶ ያለበት ትገዛለህ። ሻንጣ ሁሉ የዚያን ሳምንት ሆቴል ብትሄዱ ኬክ ብትገዙ ዳቦ ብትገዙ በሙሉ የሚቀረጽበት የሚጻፍበት የዲያብሎስ ምስል ነው። ዱባ ታውቃላችሁ? ዱባውን ውስጡን ይወረብሩታል። ይወረብሩና ጥቁር ቀለም ይቀቡታል። ኋላ በሰው አይን ቅርጽ አይን ይቀርጹለታል። ውስጡ መብራት ሲያበሩበት ሰይጣን ነው የሚመስለው። አቃፉ ቀይ የሆነ ሰይጣን ማለት ነው። ሰው ሰይጣን ሆኖ ሳምንት ያከብራል። ሃሎዊን ዴይ ይባላል። የመናፍስት ቀን ማለት ነው ትርጉሙ። ካቶሊክ ናት ቀድሞ ጀመረችው የሚባለው ማለት ነው። እና የመናፍስት ቀን እሷ ካቶሊክ ላረፉ ቅዱሳን ነፍሳት አንድ ቀን በዓል ላክብር ብላ ነበር የጀመረችው። ሳታስበው የሰይጣን በዓል ሆነባት። አሁን ይህንን ሁሉ ለሰይጣን እንዲህ እንደሚደረግለት የሰይጣን መጽሐፍ ቅዱስ እንደታተመን ያውቃለሁ። አምጥቼ እንደውም ቆይ አንድ ቀን አነብላችኋለሁ። እዚህ በእንግሊዝኛ ታትሟል። መጽሐፍ ቅዱስ ነው። አትስረቅ ሲል ስረቅ ነው የሚለው። 10 ትእዛዛት አሉት። እውነት ከልቤ ነው የምነግራችሁ ማለት ነው። በዚህ ምድር ተጋደል ካለ ይመችህ ነው የሚለኛው ማለት ነው። ራሱን አምጥቼ አነብላችኋለሁ። እግዚአብሔር ያደርሰን። እኔ ይሄ እንዳለ ጠፍቶኝ አይደለም፣ ግን የምናገረው ምንድን ነው? ክርስቶስን ዓላማ እናድርግ እንጂ ሰይጣንን በማሸነፍ ላይ አንመስረት ነው። የክርስቶስ ስለሆን ሰይጣን ይሸነፋል እንጂ ሰይጣንን በመከታተል ሰይጣንን ማሸነፍ አይቻልም። ይህን ማውቁ። እስያውን ጨለማ ቤት ውስጥ ጨለማውን ዝጋና ጨለማ ትርጉሙ ይበራል? ንገሩኝ እንጂ አይበራም። ግን ምንድነው? ወደ ብርሃን ስንቀርብ ግን ጨለማው ይጠፋል አይጠፋም? ይኸው ሰይጣን ማለት አይደለም የሚያጠፋው፣ ክርስቶስን ስትቀርበው ሰይጣን ይሸሻል። ኦሆ በልዎ ለእግዚአብሔር፣ እግዚአብሔርን እሺ በሉት አለ። እንብየ በልዎ ለጋኔን፣ ጋኔንንም ቢበሉት ወይ ርህቅ እምኔክሙ ከእናንተም ይርቃል። እግዚአብሔርን እሺ ማለት ሰይጣንን እምቢ ማለት ነው እንጂ ሰይጣን የሚንትን የሚለው ያሉ ስለ ሰይጣን እንደ ማውራት ያለው ውርደት። አንድ ሰው ወደው ሰይጣንን ትጠይዋለሽ ወይስ ትወጂዋለሽ አሏት። አንዲቱ ሴትዮ እግዚአብሔርን እወደዋለሁ አለች።
አልወደውም ማለት እኮ ትችል ነበር። ግን ሰይጣን እወደዋለሁ አልወደውም እያልኩ ሳወጋ ሙሉ እግዚአብሔርን እወደዋለሁ ብል ይሻለኛል። ዘመኑ ደርሷል ሲባል ነው ሰው የሚደነግጠው። አሁን ጥሩ ሰባኪ የሚባለው ምን አይነት ሰባኪ ነው? ሰይጣን በእንትን ሀገር እንትን ሆነ። በእንግሊዝ ሀገር በበርሚንግሃም ከተማ የበሬ ምስል የዛሬ ወር ሲመለኩ አለ እና ወገኖች አስፈሪ ነው ዘመኑ ሲል ክርስቶስ ተሰቀለ ሲብል እና ምን ይደረግ ብሎ ቁጭ ግርም ምንም እንደዚህ በላይ እብደት አለ። አሁን ባለፈው እንትን ከተማ ላይ እንዲህ ተደረገ። እያንዳንዱን ነገር እናውቀዋለን በእውነቱ ማለት ነው። ለዚህ ለኤቢሲዲ እውቀት ደግሞ የእግዚአብሔር ቃል እንኳን ይታወቃል። እንኳን ኤቢሲዲ ባቁም ሰምታችኋል፣ ይታወቃል። ግን ምንድነው ዓለም እንዲህ ተደረገ። አይወላችሁ ልዩነቱ የእግዚአብሔር ሰዎች መልአክ ላይ አይናቸው ያርፋል፣ የዓለም ሰዎች ደግሞ አይናቸው ሰይጣን ላይ ያርፋል። ግያዝ ሶርያውያንን ያያል፣ ኤልሳ መላእክትን ያያል። የግያዝ ስብከት በሉ አንድ ጊዜ ድገሙ። ምንድን ነው የኤልሳ ስብከት? ሳ ደግሞ ምንድን ነው? ከእኛ ጋር ያሉት ከእነሱ ጋር ካሉት ይበልጣል። አረጋዊ መንፈሳዊ ምንድን ነው የሚለው ደግሞ ማለት ነው የሚያስፈራሩህን መነኩሴ ሆይ ይላል። የሚያስፈራሩህን አጋንንት ትተህ የሚረዱህን መላእክት ተመልከት ይላል። ሰይጣን እኮ እንዲሁ ስተኛ አሁን ደግሞ እንዲህ ሊያደርገኝ ነው ስትል ሚካኤል እኮ ይረዳኛል ብለተኛ፣ ገብርኤል አለልኝ ብለተኛ፣ ደግሞ መጣለት ሌሊቱ ሊያቃዣኝ ነው ከምትል ቅዱስ ሚካኤል ሊረዳኝ ነው ብለተኛ ነው። የሚያሰቃዩህን ሳይሆን የሚረዱህን ተመልከት። ትንቢተ ኢሳይያስ ምዕራፍ 6 ላይ እግዚአብሔርን ኢሳይያስ በምን ላይ ነበር አይቶት የነበር? በረጅም በባይዛችሁ ዙሪያው ምን አሉ? ሱራፌል ይቀውም አውዶ፣ ኪሩቤል መንበሩን ተሸክመውት አሉ። ዘሩን እያልኩ እንደከማደክማችሁ ብዬ ነው። ሱራፌል ኪሩቤል ተሸክመውት፣ ሱራፌል ከበውት እያጠኑ መቅደሱን ዘርፍ ሞልቶት አየ። ለምንድን ነው እንደዚያ ብሎ የታየው? ሶስት ነገር ነው። አንደኛ ዘለፋ ኢሳይያስ ነው። ሁልጊዜም ሲተረጎም እንደሰማችሁት፣ ባለፈውም በፍልሰታ ቅዳሴ ማርያም ሲተረጎም ሰምተነዋል። የምታፍረው ንጉሥ ሞተ የማታፍረኝን ያለው ነው። አንዱ ይሄ ነው። ሁለተኛው ደግሞ ምን ማለት መሰላችሁ? እኔ የሚያገለግለኝ አጣው ብዬ አንተ ነቢይ ስላደረኩ አገልጋይ አጥቼ እንዳይመስል ለአንተ ብዬ ነው እንጂ እኔማ እነዚህ የከበቡኝ ነኝ ማለት ነው። በአገልግሎቱ እንዳይታበይ እኔ እኮ የእግዚአብሔር ነቢይ ነኝ፣ እኔ ባልኖር ህዝቡን ማን ያስተምረውን እንዳይል። ሶስተኛ ደግሞ ስትሰብክ ህዝቡ ባይቀበሉ እነዚህ ይወዱሃል፣ እነዚህ ይረዱሃል ማለት ነው። ስለዚህ የእግዚአብሔር ነቢይ የእግዚአብሔር ሐዋርያ አይኑን በመልአክ ላይ እንጂ አይኑን በሰይጣን ላይ ያደርግ። ቅዱስ ጳውሎስ ከ14 መልእክቱ ስለ ሰይጣን የተናገረው ምናልባት ሁለት ቃል ነው የሚሆነው። አረጋዊ መንፈሳዊ 34 ድርሳን ካለው ስለ ሰይጣን የተናገረው 3 ነው። ሰይጣነ ዝሙት፣ ሰይጣነ ጽርፈት፣ እንደዚህ ነው የሚናገር። ሰይጣነ መዓት፣ በቃ የቁጣ ሰይጣን፣ የስድብ ሰይጣን፣ የዝሙት ሰይጣን አለ ብሎ 3ቱን የጻፈለት ድርሳን የሰጠው ስለ 3ቱ ነው። ቀኑ ሙሉ ስለ ሰይጣን እያሰበ ሰው የሚጨናነቅ ምን በወጣው ነው? አሁን ሰው በ2005 ምን ይላል መሰላችሁ? ኢትዮጵያውያን እንስተካከልና ለኢትዮጵያ ቀን ይውጣላት ማለት ሲያቅተው ምን ማለት ጀምሯል? በቃ እንደምንም ብለን 2017 ከደረስ ኢትዮጵያ ሰላም ነው የምትሆን ይላል። ወይ ጉድ! የለም ቆይ የመንግስት ሰራተኛ ደሞዝ የሚከፈል ወሩን ስለሰራ ነው? ወሩ ስለደረሰ ነው? ወሩን ቁጭ ብሎ ቀርቶ ፊርማ ምልታ ደሞዝ ወሩ ካልነበር የለም። 20 ቀን ከሰራ የ20 ቀን ነው የሚሰጥ። አመት ስለመጣ ምህረት አይገኝም። አሁንም አመቱ መጥቷል። 2000 ስንት መቼ? ከነገ ወዲያ አመተ ምንድነው? ምህረት። አሁን ባለፈው ሰምታችኋል። 2015 በቃ ቴዎድሮስ ሊነግስ ነው ተብለን ነበር። እንኳን ቴዎድሮስ ወፍም አላየንም፣ አልመጣም ማለት ነው። 2015 አሁን እንግዲህ በ16 ባንዲራው እየታደለ ነበር። በቃ ሊመጣ ነው። ታድል መነኩሴ ሁሉ በቃ በግሸን በደብረ ሊባኖስ እንድን እያደረገ በቃ እየቀበረ ያችን አድርጎ ባንዲራይቱን በጸሎት መጽሐፍ ከተታ አድርጎ መታወቂያይቱን እዞ ኋላ
ልትሞት ነው መታወቂያ ይዣለሁ እያለ ሊያሳይ ማለት ነው። ወይዘው ብልጠቱ ይችን የያዘ አይነካውም፣ ስማችሁን በኮድ አስመዝግቡ፣ ባንዲራው ይድረሳችሁ ይለዋል። እንደዚህ ብሎ የለም። እዩ እንግዲህ ነገም ከነገ ወዲያም ለጊዜው የሚመራው ይኖራል። ጊዜ ግን ሁሉን ይገልጠዋል። ቅዱስ ጳውሎስ ብሎ የለ በአገዳ የሚሰራ ቤት አለ፣ እሺ፣ በሸንበቆ የሚሰራ ቤት አለ፣ በወርቅ የሚሰራለት አለ። ምንድን ነው ያለው? እሳት ሲመጣ ሁሉም ይታያል ብሏል። በአገዳ የሚሰራው ቤት የሚባለው በስሜት ስብከት የሚያምነው ህዝብ እንዳያልፍለት የምትፈልጉ የኢትዮጵያ ምቀኞች ይሉናል እኛ ሁሉ ማለት ነው። መነኩሴው ደግሞ የራሱን ተስፋ ይፈጥራል። ደግሞ የራሱ ስውራን አባቶች እንደ 2 ዓመት ነው ቢበዛ ብለዋል ይላል። 2 ዓመት 10 ዓመት የሚባል ነገር የለም። እኛ ተለውጠናል ወይ ነው ነገሩ። በ2012 13 አካባቢ ደግሞ ኮሮናው መጣ። ኮሮናው ሲመጣ ዓለም ሊያልፍ ነው ተባለ። ምን ይደረግ ተባለ? ከኮሮናው ቀርጥሎ መቅሰፍት አለ። ምን ይደረግ ተባለ? ሰሜን ተራራ ዳሽን ያሬድ ገዳም ሄደ ነው የሚተርፍ ተባለ። ሁላችሁም የማይነቀዝ ጤፍ እየገዛችሁ ያሬድ ገዳም ከዝኑ ተባለ። ሰምታችኋል? ኋላ አንድ ልጅ መጣና ጎንደር፣ እኔ ጎንደር ነበርኩ የዛን ጊዜ እና እንደው ህዝቡን ቢያስተምሩ አለ። ምን ላደርግ ነው የማስተምሩ? ያሬድ እየገዛችሁ እህል አስቀምጡ ብላችሁ። ማን አለ? ስውራን አባቶች። የት ያሉ? ያሬድ። ኋላ አበምኔቱን ጠራዋቸው። እንደው የኔታ እንደዚህ የሚል አለ እናንተ ስውራን አባቶች እንደው ያሬድ ገዳም የገባን የሚተርፍ የሚል አለ አልኳቸው። ኧረ ይሄ ሰውዬ ጥሩ ነው፣ አንተ ለገዳሙ እህል ሊያስገዛልኝ ያስባል። አይ እሱ ምቀኛ ነው፣ ቢገዙልኝ ኖረዋል። እኛ የለብንም ብለው አስደንቀውኛል። ጥሩ መናኝ ናቸው አበምኔቱ፣ የሚያስደንቁ ናቸው። በእውነቱ ደስ ይላሉ፣ የዋህ ናቸው። ይኸው እንዲህ እያሉ ነው የሚነግዱበት ማለት ነው። ስውራን አባ ወዴት ነው የተሰወሩ? እውነትም ስውራን ተሰውረው ተንኮል የሚሰሩ ስውራን አባቶች እንዲህ ብለው የለም እንደዚህ የሚል ወንጌልን የሚሽር አባት የለንም። ስርዓተ ቤተክርስቲያንን ስርዓተ መነኮሳትን የሚጥስ አባት የለንም። እኛ ሰዎች ተሰብስበው መጥተው ነው አሁን እናንተ ብዙ ትሰብካላችሁ አለ። ሊያባብለኝ ነው። ኢትዮጵያ የዓለም ብርሃን ግባ ብሎኝ ነው መጥተው ጎንደር መጥተው ምን አለባቸው እነሱ 7 ሆነው መጡና ኢትዮጵያ የዓለም ብርሃን ስበኩ። ለምን? አይ በቃ አሁን ሁሉ ነገር ከስሯል። እሺ ምንድን ነው እናንተ አሁን እርስዎ ለምሳሌ በጣም ጥሩ አድርገው ነው የሚሰብኩ አለ። በዚህ እንደዚሁ ሊያጓጓኝ ማለት ግን ሰው አይለወጥም። ስለዚህ የማይለወጥ ሰይጣን አስሮታል በቃ። ስለዚህ አንድ ታምር ካልተደረገ ህዝቡ በቃ ደንግዟል አለ። በፍጹም እኔ የመለስኩለት ይሄ ነው። አንደኛ ሰው አይተለወጠ ማለት ትዕቢት ነው። ሰው አለመለወጡ የሰው ሁሉ ልብ አንተ ታውቀዋለህ? እናውቃለን እንዴ? የሰው ልብ የሚያውቀው ማን ነው? አሁን ለእኔ መጥቶ አሁን ዛሬ እዚህ አስተማርኩ አባ አቤት እኔ ዘማዊ ነበር ትቼዋለሁ ይለኛል አይለኝም? ምን ጨነቀኝ ብሎ ትምህርቱን እኔ ተምሬው ትምህርቱ ካስተካከለው ንስሐውን ገብቶ ይቀጥላል እንጂ ምን ጨነቀ ብሎ ነው ለእኔ ነውሩን እየመጣ ሪፖርት የሚያደርግ። ሰው የማይለወጠው ለምንድን ነው ከተባለ ሰው ራሱ ስሜቱን ስለወደደ ነው እንጂ ሰይጣን ስላሰረው አይደለም። አሁን ምን ይሉታል? የ666 መንፈስ ስላሰረን መጸለይ አንችልም። ኧረ ተው። እንደዚያ ከሆነ ደግሞ ክርስቶስ ሊፈርድብን አይገባም ማለት ነው። በደንብ አድርጋችሁ ስሙኝ፣ እውነቴን ነው። እንዴት እንደምትሰሙኝ አላውቅም። እግዚአብሔር እውነተኛ ፈራጅ ነው። እውነተኛ ፈራጅ ከሆነ ለምሳሌ ልብ በሉ፣ እኔ መጸለይ ያልቻልኩት ሰይጣን አስሮኝ ከሆነ ላለመጸለይ ተጠያቂው ማን ነው ማለት ነው? አቤት ሰይጣን ነው ማለት ነው አይደል? እንደ መጀመሪያው ሰይጣን ተጠያቂ ሆኖ ሳለ እንዳልጸልይ ያደረገኝ ሰይጣን ሆኖ እያለ እኔን አልጸለይክም ብሎ እግዚአብሔር ከፈረደብኝ እግዚአብሔር ፍርደ ገምድል ነው ማለት ነው። ሎቱ ስብሐት። ለምን ሲባል ሊፈርድበት የሚገባው ማንን ነው? ሰይጣን እንጂ እኔ ምን አደረኩኝ? እኔማ መጸለይ ፈልጌ ነበር ሰይጣን ነው እንጂ ብዬ መመለስ እችላለሁ ማለት ነው። እግዚአብሔር ደግሞ እንደዚህ አይደለም። ስለዚህ የምንሰራው አሁን ሰይጣን አሳስቶኝ ሰደብኩት፣ ሰይጣን አሳስቶኝ በላው፣ ሰይጣን ምናምን ብሎኝ ምናምን ራሴ ነው የሚባለው።